12ኛው ጠቅላላ ጉባኤ መነሻ ተደርጎ የተወሰኑ ውሳኔዎች ነበሩ። ከዚህ ውሳኔ አንዱ የድባበሎች ቻሌንጅ በዓለም አቀፍ ደረጃ የስልጤን ማህበረሰብ በአንድ ትስስር በልማት ማህበሩ መፍጠር እንዲችል ታልሞ የተደረገ ቻሌንጅ ነው። የዚህ ቻሌንጅ በዋናነት የተለያዩ ግቦችን ግብ ጥሎ እየሰራ ያለበት ሂደት ነው። አንዱ አዳዲስ አባላትን መመልመል ብቻ ሳይሆን ወደ ገቢነትም አማራጮች እንዲመጡ ማድረግ ነው። በሌላ በኩል ደግሞ በተለያዩ አካባቢዎች የሚጠየቁ ልማት ጥያቄዎች አሉ። በተለይ ልማት ማህበሩን ቅርንጫፍ ጽሕፈት ቤት ይከፈትልኝ ጥያቄዎችን ይህን ማህበረሰቡን በማወያየት ከዛ ባሻገር ለአዲስ አበባ ህንፃና ለሌሎች የስልጤ ልማት ማህበር ማጠናከር የሚሆን የገቢ አሰባሰብ ፕሮግራም እንዲካሄድ ነው። በዚህም አንዱ ዛሬም ሀላባ ላይ፣ ሰሞኑን ቡታጀራ፣ ወልቂጤ፣ ማዕከላዊ ኢትዮጵያ ላይ፣ ቀጣይ ሆሳና እንደዚህ እያለን እንቀጥላለን። ባለፈው በሚዲያም እንዳያችሁት በሀገሪቱ አዳማ፣ ጅማ የተለያዩ ቦታዎች ሲደረጉ ነበር። ይህን የማዕከላዊ ያሉ አስተባባሪዎች የሚያስኬዱት መድረክ ነው። በዚህም እንዳያችሁት ውጤታማና ጥሩ የገቢ አሰባሰብ እንደዚሁም ህብረተሰቡን ወደ ቅርንጫፍ ጽሕፈት ቤት አስተባባሪ ኮሚቴ ማስመረጥ፣ ሌሎች ስራዎች ላይ መስራታችን ለማንሳት ነው። አጠቃላይ የድባበሎች ቻሌንጅ ከጀመረበት ጊዜ አንስቶ የተለያዩ ሀሳቦች እየቀረቡ በተለያዩ መንገድ በማህበራዊ ሚዲያ በመድረኮችም እስካሁን ድረስ የቀጠለበት ሂደት ነው ያለው። አሁን ባለው ዛሬ ዓለም አቀፍ ትላልቅ ገስቶች ባሉበት ትላልቅ የክብር እንግዶች ባሉበት በመላው ዓለም ከሚገኙ የስልጤ ተወላጅ አስተባባሪ ኮሚቴዎች ጋር ቪዲዮ ኮንፈረንስ አለን። እንግዶች በተገኙበት አንዱ አጠቃላይ በዓለም አቀፍ ያለ ተወላጆችን የስልጤን ማህበረሰብ እንዴት አድርገን በልማት ማህበሩ እናስተሳስር የሚል ዓላማን ያነገበ ነው። ይሄ ፕሮግራም ምሽት 1 ሰዓት ጀምሮ የሚደረግ ነው። በዚህ ምሽት በሚኖረው ፕሮግራም ላይ የተለያዩ ዋና ዋና አጀንዳዎች ቀርቦ ወደ መግባባት ይደረስባቸዋል ተብሎ ይጠበቃል። አንዱ በያሉበት ሀገር ትስስር ፈጥሮ በልማት ማህበሩ አንድ ቋት ስር ጥላ ስር ሆኖ ቅርንጫፍ ጽሕፈት ቤት እንዲከፍቱ፣ ሁለተኛ አሁን ባለው የድባበሎች ቻሌንጅ ተሳትፎ እንዲያደርጉ ጥሪ ይቀርባል ተብሎ ይጠበቃል። ቀጣይ ደግሞ ረመዳን ነው። ከረመዳን ጋር አስተሳስረንም እንደዚሁ የተለያዩ የቻሌንጅ ያው ከኛ ወደኛ የሆነ ለማህበረሰቡ አገልግሎት የሚውሉ ነገሮች ነው ለማስተባበር ይህን ዓላማ አድርጎ እየተንቀሳቀሰ ያለው። ይሄም የድባበሎች ቻሌንጅ ቀጣይ በ2018 ሙሉ ማጠቃለያ ድረስ ተቋሙን እያጠናከረን አዳዲስ አባላት እያፈራን የኮርፖሬት አባላትን እያፈራን ቅርንጫፍ ጽሕፈት ቤቱን እያጠናከረን ተቋሙን በማዘመንና ተቋም በመገንባት በዘንድሮ ዓመት እስከ 2018 ይቀጥላል የሚል ነገር ነው ያለኝ። እንደዛ እያደረገን በየቅርንጫፍ ጽሕፈት ቤቶች በየሀገራት በቀጣይ ሆሳና ቀጣይ ደግሞ ሌሎችም ከተሞች ላይ ፕሮግራም ይዘን ተንቀሳቅሰን አባላትንና ተወላጆችን እያወያየን ስለ ልማት ማህበሩ ግንዛቤ እየፈጠረን ቅርንጫፍ ጽሕፈት ቤቶችን እየከፈተን ዋናነት የልማት ማህበሩ አንዱ የስልጤን ማህበረሰብ ማስተሳሰር ኔትወርክ ሆኖ ባህሉን፣ ቋንቋውን፣ እሴቱን እንዲያሳድግ ነው። በሌላ በኩል ደግሞ ያልተማሉ በመንግስት ያልተሸፈኑ የስራ ፕሮጀክቶችን አቅዶ እንዲሰራ ማድረግ ነው። እነዚህ ሁለቱን ዓላማዎች ማስተሳሰር በሚችልበት ደረጃ ላይ እንቅስቃሴ እያደረግን ነው። በዚህ አጋጣሚ በመላው ዓለም የምትገኙ የስልጤ ተወላጆች፣ ወዳጆች፣ አጋሮቻችን ሁላችሁም አሁን የተጀመረውን የድባበሎች ቻሌንጅን ጨምሮ አባል በመሆን ስለ ልማት ማህበራችን በሀሳብ ጀምሮ በእውቀት እያዋጣን የተሻለ ከፍታ የስልጤን ማህበረሰብ በተሻለ ደረጃ በሀገር ደረጃ ላይ በሚኖሩ ፕሮጀክቶች የራሳችን አሻራ እንድንወጣ በዚህ አጋጣሚ ማስተላለፍ ፈልጋለሁ። አመሰግናለሁ።